ሰላም ውድና የካቦቴክ ፋሚሊ እንዴት ናችሁ? በጋምቤላ ስኩል ተገኝተናል ትላላችሁ እና ውስጥ ገብተን እናያለን። የሆነ ሰዓት ላይ ደግሞ ቫይራል ሆኖ ነበር ቲክታክ ላይ የሆነ ሴክስ ቪዲዮ ተሰርቶ ምናምን ነበረ እዚች ነበር። ስለዚህ እኔ ገብቼ ማየት ፈልጋለሁ። እስከ መጨረሻ አብራችሁን ቆዩ። እንግባ። መተናል ትላለህ እና የባንዲራ ቦታቸው እዚህ ይመስላል። ባንዲራ መሰቀሉበት እዚህ ይመስላል። ተማሪዎች ክላሶች እንትና ቢሮ እዚህ ጋር ነው። በቃ ግቢው ሙሉ ላሳያቸው መሰለኝ። Let's go. Okay, let's go. እዚህ ወደ ጓሮ እየሄድኩ ያለው ከኋላ ዞር ብዬ ምን ያለው ጀለስ በሰማ እንዴት ደስ እንዳለኝ ማለት በጣም ወደ ጀለስ ነበር። እንዴት እንድናፈቀኝ ሰላም አልኩት። ሰላም አለኝ እንዴት ነጠፋ ምናምን ብዬው ቀጠልኩ እና ወደዚህ ክላስ እየሄድኩ ነበር በሩጫ የሆነ ባላገኛቸው እችላለሁ ብዬ የሆነ ሰው ቢይዝ ምናምን ደስ ይለኝ ነበር፣ ግን አጣኋቸው። አንድ ሰው እንኳን የለም ምናምን በጣም ተናደድኩ። የለም በጣም ግን ችግር የለውም ብዬ ልውጣ ሌላ ክላስ ቼክ ላድርግ ምናምን ብዬ አልኩኝ። የሆነ እኔ ምን እንደምፈልግ አልገባችሁም እናንተ ጠብቁና ማለት ነው። ቆይ ላገኝ ብቻ የሆነ በጣም ያሳይ አይቀርም እሱማ። ወይኔ እና ይጃቸው እንዴት ነው አልጠቀመውም። በስማ ጠቀመበት አለ እዚህ በቃ ተስፋ ቆረጥኩ። አንድ ሰው እንኳን የለም ምናምን እኔ እንትና ፈልጌ አይደለም ታቆኛላችሁ የቤት ልጅ እንደሆነ በቃ የዋነኝና የሆነ ማረሚያ እንድወስዳቸው ነው። በዚህ በጓሮ መጣው። እዚህ በስፖርት የሚሰራበት እንትና ነው መሰለኝ አድራሻ የሆነ ኮቻቸውም ይሄ ነው የጀለስ ያኪም ምናምን ይላል። ብቻ ጉዞን ቀጠልኩ። ወደዛ እያሳዩአችሁ ነበረ እና ግቢው በጣም ደስ ይላል። ነገራችን ላይ እንትና ስፋቱ ምናምን ጫቅ እንትና ምናምን የሆነ ዛፍ ምናምን ስላለው ጽድቅ ያለ እንትና ነው ካምፓስ ነው። ሶ ጋምቤላ ሃይ ስኩል ሳትመጡ መሞት የለባችሁም ልላችሁ ፈልጋለሁ። እኔ በጣም ነው ደስ ያለኝ የጎብኝት የሆነ በጣም ደስ የሚል እንትና ነው። ፀሐዩ ግን ሌላ ታሪክ ነው። በቃ ላይ ፀሐዩ ነው የሚያስጠላችሁ ከዚህ ከጋምቤላ ግቢው እንጂ ደስ ይላል በጣም። ተማሪዎችም ስለሌሉ ነው እንጂ በጣም ደስ ይላል ብዬ አስባለሁ። ግን እዚህ ተምሬ አላውቅም በነገራችን ላይ ግን ማሰበውን ነው የምነግራችሁ። ዛፎች ምን እንዳያችሁት ነው። ፀሐዩ በቃ የሆነ በሶላር የሚያበራ ይመስለኛል ስላችሁ በቃ ቮልቴጁ እንዴት እንደሚያቃጥል ኬሱ ከባድ ነው ብቻ እና በቃ ወደዛ ወደ ባንዲራ የሚሰቅሉበት እንትና እየሄድኩ ነው። የባንዲራ ቦታ ማለት ነው። እዛ ሲንደርስ እስኪ ያሳያችኋለሁ። Let's go. Okay, let's go. ባንዲራ ቦታቸው እዚህ ነው እና የዛሬ ቪዲዮዎችን ትመስላለች። እንዴት አያችሁት? እኔ ደስ አለኝ። በቃ የሆነ እንዴ ልነግራችሁ ነው። በቃ በሌላ ቪዲዮ እስክንገናኝ ሰብስክራይብ እንዳይረሳ። ሰላማችሁ ይብዛልኝ። ቻው